ያለሽ ፍቅር እኔ ማን እንደሆንኩኝ አትርሹ እሺ ቆይ አንቺ እንዴት ነው የጠገብሽው እቺን ሆረር የመሰለሽ ልጅ ናውል ጋር ይዘናት ምን ይደርል እናጽናናለን እናስፈራራው እኔ እሱን ስሜት ለመረዳት የግድ እናት መሞት የለባትም የፈለገ ነገር ቢሆን እንዴት የቤዛ መምጣት ለማይ ለመናገር ደፈርሽ አንቺማ ምን በወጣሽ ለሊናት እንጂ ቀበጥ ምን አልከላ ቆይ ግን ለምን ቤተሰቦች ጋር ልካት የባሰዛ ሄዳ ቤተሰብ አስቀይማ ነው የምትመጣው ቆይ ዴቭን ምን እያስነካሹ ነው እንደዚህ የሚሆንልሽ ሁሌ ከጎንሽ ለምንድን ነው የማይጠፋ እኔ ምን አስነካዋለሁ ብለሽ ነው ራሱን አትጠይቂው መጀመሪያ ልጅቷ እውነቱን እያወራች እንደሆነ ማጣራት ይኖርባል ቆይ ለምን ተዋሸኛለች አባቴ የት እንዳለው እንዳወቀ እናቴ ደውላ ነግራኛለች ቶሎ መሄድ ይኖርብኝ ወዴት ነው የምትሄጂው አዴ ስለ አዴ ከሆነ እንደዚህ የምታወሪው ከቆመ ፖል ጋር እንደዚህ አጋጭቼ ወደ ልጅነትሽ እንዳልመልስሽ አዴ አንቺ አዴን ውጪ ሰው እየፈለጋት ነውና የት ነች ማን ነው እየፈለጋት ያለው አዴ ምን ሆነሽ ነው ፊትሽ ልክ አይደለም ዴቭ ከዚህ ቤት መውጣት አለብኝ ለምን አባቴ የት እንዳለው እንዳወቀ እናቴ ደውላ ነግራኛለች ቶሎ መሄድ ይኖርብኝ ወዴት ነው የምትሄጂው አዴ መምጣትም ካለበት ይምጣና ፍለፊት ትጋፈጫለሽ ያለውን ነገር ታስረጃለሽ አንቺ እኮ ትንሽ ልጅ አይደለሽም ትልቅ ልጅ ነሽ እኮ አንተ አልገባህም ዴቭ አባቴ ካገኘኝ ወይ ለማልፈልገው ሰው ይድረኛል ካልሆነ ይገለኛል እንጂ እንደዚህ እንደዋዛ አይተወኝም እሺ ነው የት ልትሄጂ ነው ወይ ደግሞ ለምን አባትሽ እዚህ ደርሶ እንደሌለሽ አይቶ እስኪመለስ ድረስ እነ ሊሊ ጋር ለምን አትቆይም አዎ ወደዛ ልሂድ እንጂ እንዴት እትዬ ሳይመጡ ሌላ ቦታ ገባለሁ ሌላ ቦታ የመግባት ፍላጎት አለሽ እንዴ አዎ እትዬ እስኪመጡ እንጂ እሳቸው ከመጡ እኮ መሄድ አይቀርም ቆይ እኔን ለማን ጥለሽ ነው የምትሄጂው እና ፍቅር እየተጫወተችብኝ እዚህ ቤት ልቀጥል ለምን እናንቺ አይደል ያንኖር ቤት ተከራይተን በቃ አብረን እንውጣ ከዚህ ቤት አይ ዴቭ እንደሱም አይሆንም እስከ መቼ ነው እንደዚህ የምትኖሪው አዴ በቃ እኔን እመኚኝ ከዛ እጄን ይዘሽ እንሂድ የራስሽን ህይወት ኑሪ አዴ ይኸውልሽ እመኚኝና በቃ አዲስ ምዕራፍ እንክፈት ከሰው ጋር ጥገኛ ሆኖ ለመኖርማ እዛው ከአባቴ ጋር አልኖርም ነበር ይሄን ሽሽት መሰለኝ ከሀገር ጠፍቼ መጣሁት እሱና ያ አንድ አይደለም አዴ የራስሽ ቤት ውስጥ ነው መኖር የምትጀምሪው ታውዴ የማይሆን ነገር አታውራ ለጊዜው ለሊጋ ልሂድ እሷ መፍትሄ አታጣ ከዛ በኋላ የሚሆነው እናወራለን የምለው ነገር አልገባሽም መሰለኝ አዴ በቃ ታውዴ ማልቀበለውን ነገር አታውራ ስላሰብክልኝ ግን በጣም ነው የማመሰግን እሺ እንደፈለግሽ አዴ ግን በማንኛውም ሰዓት ዞር ስትይ እኔ አጠገብሽ እንዳለው አትርሺ እሺ ሁሌም ከጎንሽ ነኝ አዴ አመሰግናለሁ የኔ ቆንጆ አሁን ቁርስ ሰርቼ ጨርሻለሁ ተነስተሽ ነይ እንዴት ነው ዛሬ ቆይ ምን አሰበክ ነው ለውዷ ባለቤት የሚጣፍጥ ምግብ ሰራውላት ችግር አለው አይ ምንም ችግር የለውም ለማንኛውም ይልመድብ ላምጣልሽ ኤላይ እስኪ ሁሉንም ተውና ቁጭ በል አንተ ጎበይ ወዲ ያለኝ ብቸኛ ተስፋዬ ነክ አደይ በጣም ይቅርታ ረብሽኳቸው አይደል ምን ነው በዚህ ሰዓት በሰላም ነው አይደል ኤላ በጣም ይቅርታ በዚህ ሰዓት እዚህ መምጣት አልነበረብኝም ግን አባቴ የሚሰራበትን ቦታ ስላወቀው ቢመጣ እንኳን እዛ እንዳያገኘኝ ብዬ ነው የመጣሁት እንዴ ቆይ አባትሽ የት እንደምትሰሪ እንዴት ደረሰበት አጣይቆ ነው የደረሰበት ምን እንደማደርግ የት እንደምሄድ ግራ ሲገባኝ ነው አንቺ ጋር የመጣሁት ደግ አደረግሽ አደይ እንኳንም መጣሽ አደይ እኔ ማድረግ የምችለው ነገር አለ አመሰግናለሁ ኤላ ግን ምን ማድረግ እንዳለብኝ አላውቅም ለዴቭ ነግረሽዋል እዚህ ከመምጣት ውጪ ምንም አማራጭ አላገኘሁም እናቴ ደግሞ እየታመመች ነው ምን እንደማደርግ ግራ ገብቶኛል አደይ አንቺ ምንም አትጨነቂ እስከፈለሽው ጊዜ ድረስ እዚህ መቆየት ትችያለሽ አመሰግናለሁ ኤላ አሁን እራት እንብላ ነገ ምን እንደሚፈጠር አናውቅም ለማንኛውም አንቺ ተረጋግሺ እኔ ምልሽ አደይ ናውል ጋር ሄደሽ ነበር እንዴ አይ አልሄድኩም ለዴቭ ነገር ነው እንደምሄድ ተስማምተናል አብረን እንድንሄድ አሳምኘዋለሁ ቆይ ናውል ጋር ደግሞ ምን ትሰራላችሁ አልነገርኩም አይደል ሌላ ናውል እኮ ጓደኛውም እናቱም የሞቱበት ሰው ነው በተቤቱ ማንንም ሰው የለም ማንንም የሚያጽናናው የለም ስለዚህ እኛ ሄደን እናጽናናዋለን የፈለገ ነገርስ ቢሆን እሱ ጋር ስለመሄድ እንዴት ታወሪያለሽ ያደረገው ነገር ረሳሽው እንዴ የሰራው ስራ ጥሩ ባይሆንም ይሄ ልጅ አሁን ላይ ሀዘን ላይ ነው ያለው ስለዚህ ሄደን ሀዘኑን ማጽናናት ይኖርብናል ከዛ በኋላ እንደፈለገው መሆን ይችላል
ግን እኛ እንደ ሰውኛ ሄደን ማጽናናት ይኖርብናል። ያው ካላችሁ ሂዱ እንግዲህ። አንተ አትሄድም እንዴ? ይላ እኔ ሄዴ ምንም ትርጉም የለውም። ብትሄድ ግን በጣም ደስ ይለኝ ነበር። እኔም እኮ በኖል በጣም ነው የተናደድኩበት። ነገር ግን አደይ ስለ ሁኔታው ስትነግረኝ እኔም ተረዳሁት። እኔም ልክ እንደሱ የሆነ ጊዜ ላይ እናቴንም አባቴንም ባጣው ሰዓት ማንም አይዞሽ ፈጣሪ ያጽናሽ በርቺ ያለኝ አንድ ሰው እንኳን አልነበረም። በጣም ይቅርታ። እሺ በቃ ነገ በጧት እንሄዳለን። እንደውም ዘግይተናል። በቃ እኔም ከእናንተ ጋር እመጣለሁ። የምር ትሄዳለህ? አዎ ዴቭ ይቅር ካለው እኔ ለምን ቂም ይዘበታለሁ? እሺ በቃ አደይ 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 አንቺ ምንድነው በጣም የሚያስጨውሽ? ሊዱሲ በእናትሽ ሂጂና አደይን አስነሽልኝ። እስካሁን ተጋድማ ነው የሚሆነው። ራስሽ ሂጂና እስክሻት እኔ ምን አገባኝ? ሌላችሁ ዴቭ አደይ የምታደርገውን ነገር እያየ ነው። አደይ ምን አደረገች? እስከዚህ ሰዓት ድረስ ተጋድማለች። ቆይ ለምንድን ነው የቤት ሰራተኛ መሆኗን የምትረሳው? አደይ የለችም። ትላንትና ማታ ነው የላ ቤት ሄደችው። ምን ጭራሽ የላ ጋር ማደር ጀመረች? ቆይ ለምን ወይ ጠቅልላት ውጣና እኛ ሌላ ሰራተኛ እናስገባ? የቤቱን ስራ ማን ሊሰራላት ነው እዛ ሄዳ ማደር የጀመረችው? ግዴታ እዛ መሄድ ስለነበረባት ነው ፍቅር። ይኸውልሽ ማንም ሰው መጥቶ አደይን ከጠየቃችሁ የት እንዳለች ለማንም እንዳትናገሩ አደራሽ። ለምንድን ነው የማናወራው? ማን ይመጣው? እሱ እናንተን አይመለከታችሁም። ሊዱ እሺ ዴቫውና ኦሊ ጋር እንሄድም። ህርፍ ጭራሽ ናኦሌ ማለት ተጀመረ። የሆነ ያስነካሽ ነገር አለ። በጤናሽማ እንደዚህ አታደርጊም። እሰይ እንኳን አስነካኝ ተንኮለኛ። አትጨቃጨቂ ሊዱ። የምትሄጂ ከሆነ ነው ውጪ። የት ነው የምትሄዱት? ናኦል ጋር። ፈጣሪ አጽና ማለት ከፈለክሽ ደግሞ መምጣት ትችያለሽ። አይ አልፈልግም። ሲጀመር አንቺ ሄድሽ ማለሽም ትርጉም የለሽም። እኔም እንድትሄጂ አልፈልግም። ቤት ከሆንሽ ለምን አትሄጂም ፍቅር? ክላስ አለኝ እንጂ በሄድ ደስ ይለኝ ነበር። እናንተ ከሄዳችሁ በቂ ነው ዴቪ። ሊዱ በቃ ከፍቅር ሻርፕ ተቀበይና እንሂድ። ለምንድን ነው የምለብሰው? ለምንድን ነው የማለብሽው? የምትሄጂው እኮ ሰርግ ወይ ልደት አይደለም። በለብሰሽ ውጪ። ዴቭ አቤት። ቆይ ግን ዴቭ ለባርኪ ደውለለት ነበር? አዎ ትላንት ደውዬለት ነበር። ምን ነው? አይ ስደውለት አያነሳም ብዬ ነው። ምናልባት ስራ ላይ ይሆናል። ፈልገሽው ነው? አዎ ፈልጌው ነበር። ቆይ አንተ ወዴት እየሄድክ ነው? ናኦል ጋር እየሄድኩ ነው። ከፈለግሽ መምጣት ትችያለሽ። እሺ ጠብቀኝ። አንቺ ደግሞ ወዴት ልትሄጂ ነው? ናኦል ጋር ነው። እና አንቺ ናኦል ጋር ምን ትሰሪያለሽ? ሊዱ ቤዛ በቃ እኔ እየሄድን እንጠብቅሻለን። እሺ መጣሁ። ዴቭ ምን እያደረክ ነው? ዴቭ እኔ አንተ አደይ ከሄድን አይበቃም እንዴ? እቺን ሆረር የመሰለች ልጅ ናኦል ጋር ይዘናት ምን ሄደሉ? እናጽናናለን እናስፈራራው? ከቤዛ ጋር ደግሞ በምን ተጣላችሁ? እኔ በቃ ዴቭ ምንም አይመቸኝም። ከዛች ከፍቅር የባሰች ነች። ዝም በይ አንቺ። ዝም ካልሽ ብዙ ነገር ታወሪያለሽ። በይ እንውጣ አሁን። አደይን እናስጠብቃት። ቆይ አደይ ግን ለምንድን ነው የላ ቤት ያደረችው? አባቷ ያለችበትን ቦታ ስላወቀ ነው ሄደችው። እና ይድረስባታ። ምንድነው ችግሩ? ሊዱ እንደዚህ ግድ የለሽ ሆነሽ ትቀሪያለሽ። አደይ እዚህ ቤት የገባችው ከአባቷ ጠፍታ ነው። አባቷ ደግሞ ያለችበትን ቦታ ካወቀ ወይ ይድራታል ወይ ደግሞ ይገላታል። እንዴ የገዛ አባቷ ደግሞ ለምን ይገላታል? እና አደይ እሺ ብላ ለምን አታገባም? እዚህ ደግሞ ምን ትሰራለች? ቆይ አንቺ ልጅ ያምሻል እንዴ? የምሬን ነው። ለካ ረስቼው። ምኑን የረሳሽው? ያንተን ፍቅር ረሳሁት መሰለኝ። ለዛ ነው የደበረክ። ለማንኛውም ባገባትና በገላገሉን። ሊዱ ተይ፣ እንጣላለን። እንደሱ አትበይ። እኔ አደይም ማጣት አልፈልግም። ኧረ ዴቭ እንደዚህ ስትል ሰው እንዳይሰማክ። እንቶጭ ቆጭ ግፋ 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 በቃ እቺ ናት። መቶ ሰሩ። ኧረ እባክህ 10 ሰርተህ መቶ
ይሄንን አንተ ትሰራለህ አንተ 5 ተሰራ እኔማ እኮ አቅሜን አውቄ ተቀመጥኩኝ አንተን እንጂ የምትወጣጠር በቃ እባክህ ና እንሂድ ወዴት ነው የምንሄደው ናውል ጋር ነው ሄደን ሰላም ብለን ነው እንምጣ ደግሞ ለምንድን ነው እሱ ጋር የምንሄደው አባቴ አንተ አይገባ ይሄ ስሜት እናቱን ያጣሰው ነው የሚገባው መቼም ቢሆን እናቱን ያጣሰው በናው ላይ ጨክን እኔ እሱን ስሜት ለመረዳት የግድ እናቴ መሞት የለባትም እኔ ትማይድም ከፈለክ አንተ ለብቻ ሂድ ህዝቡን አታየው እንዴ አዴም ትሄዳለች እንደውም አንተ ካልሄድ ከነሱ ጋር ነው የምሄደው እንዴ እኔ መሰለኝ ልማንኩ ዳይመንድ እንዴት ነህ እንዴት ናችሁ ወዴት እየሄዳችሁ ነው ናውል ጋር እየሄድን ነው አሁን አደይን ስታይ ሀሳብን ልቀይር እንደውም ብቻ መጀመሪያ እንሂድ እያልኩ አልነበር እንዴ እናንተም ትሄዳላችሁ እሰይ ብዙ ሆነን ሰብሰብ ብለን ስንሄድ እሱም ደስ ይለዋል ዳይመንድ አንዴ ብቻ አላወራ እሺ ደመቀ እንዳታሸኝ ለአባቴ እዚህ እንዳሉ የተናገርከው አንተ ነህ አረ በፍጹም አደይ በፍጹም እኔ እንደዚህ አላደረኩም ቆይ አንቺ እንዴት እንደዚህ ልትይኝ ቻልሽ እናቴ ትላንትና ማታ ደውላልኝ ነበር እና አባቴ የት እንዳሉ እንዳወቀ ነገረኛለች ይሄንን ደግሞ ማን ሊያደርገው ይችላል ብዬ ሳስብ የመጣልኝ አንተ ብቻ ነው ምናልባት ለሌላ ሰው ተናግረ ከሆነ አስታውስ በፍጹም አደይ እኔ ለማንንም አልተናገርኩም እርግጠኛ ነህ ከኪንጎ ውጪ ለማንንም አልተናገርኩም ኪንጎ እስካሁን ስራ አላገኛችሁም እንዴ አረ የለም ለሊ ኤላ እስኪ ለነዚህ ልጆች ምን ስራ ፈልግላቸው እሺ ፈልግላችኋለሁ ለጓደኞቼም እነግራቸዋለሁ ምናልባት እኛ ማታ ማታ ስንወጣ እንሳቀቅም ይሆናል ስማ አቤት ዳይመንድ ምንድነው ችግር አለ ኪንጎ ስለ አደይ አባት ካንተ ውጪ ለማንንም አላወራው ሌላ የነገርከው ሰው አለ አረ ለማንንም አልተናገርኩም እርግጠኛ ነህ አልተናገርኩም ሲጀመር ባወራ ካንተ ውጪ ሌላ ሰው ማወራው አለ ታዲያ እንዴት እንደዚህ በቀላሉ ሊያውቅ ቻለ ቆይ ምንድነው የተፈጠረው አደይ አይ ምንም ቆየና አይደል እዚህ በቃ እንሂድኛ ሌሎቹ እስኪ ሄዱ ቀድሞን ሄደዋል እኔ ምክንያቷን አላውቅም እማዬ መተሽ እንደሚሆን አድርጊ ቤት ውስጥ ያለውን ስራ በሙሉ እኔ ነኝ የምሰራው ባርኮት ትኛለሽ እንዴ ባርኮት እዚህ ቤት ማደር ከቆመ ቆይቷል እኔ ብቻዬን ነው እየተሰቃዩ ያለሁት አደይ ኤላ ጋር ሄዳ እዛው ነው የምታድረው ቤዛም ብትሆን ፍቅር እማዬ መልሼ ልደውልልሽ ምን እያረግሽ ነው ለማየ ምንድን ነው የምነግራት ይኸውልህ ባርኮት አንተ እኮ ነው ያለሁበትን ሁኔታ ስላልተመለከትክ ነው አደይ ኤላ ቤት ማደር ከጀመረች ቆይታለች ቤት ውስጥ ያለውን ስራ በሙሉ ብቻዬን ነው የምሰራው ከክላስም ብዙ ጊዜ ቀርቻለሁ የፈለገ ነገር ቢሆን እንዴት የቤዛ መምጣት ለማየ ለመናገር ደፈርሽ እንዴ እሷ እኮ እዛ ስንት ችግር ውስጥ ነው ያለችው ቆይ አንቺ ምንም አታስቢላትም እንዴ እንዴት ነው ለሷ ደውለሽ እንደዚህ ነገር የምትናገሪው እሺ ምን ላድርግ ባርኮት አንተ እንኳን ተረዳኝ ምንድነው መረዳሽ ነገሪ ምንድነው መረዳሽ እስቲ እጆቼን ያቸው ወገቤን ደግሞ እያመመኝ ነው ከዚህ በላይ መቋቋም አልችልም ቤዛ ታዘኛለች ሊዱ ደግሞ ትሰድበኛለች እንዴ የፈለጋቸውን ነገር እያዘዙ እኮ ሰራተኛቸው አደረጉኝ ፍቅር ምንድነው የምታወሪው አዎ ባርኮት አንተ ጋር ስደውል ስልክ አታነሳ ችግሬን የሚረዳልኝ ሰው ሳጣ ማየ ጋር ደውልኩ አልገባኝም አደይ የት ሄዳ ነው አንቺ ስራ የምትሰሪው አደይ ኤላ ቤት ሄዳለች ለምንድን ነው ሄደችው ለሊን ፍለጋ ነው ከሷ ጋር አፍላፍ ገጥመው እትቱ ሲሉ ነው የሚውሉት እንዴ ለሊንም ቢሆን እኮ ዴቭ እዚህ እንደቀጠራት ነግሮኝ ነበር የስንት ጊዜውን ነው የምታወራው ኤላ ጋር ከተመለሰች እኮ ቆየች ቆይ አደይ እንዴት እንደዚህ ልታረግ ትችላለች ቤዛ ለምንድን ነው ያልነገረችኝ እሷማ ከነሱ የባሰች ነች ልክ እንደ እንጀራ ልጅ አሳሬን ስታበላይ ነበር ቤዛ ቤዛ ቆየት ሄዳ ነው ማንም የለም እኔን ቤት እያስጠበቁኝ እነሱ ሊዝናኑ ወጥተዋል ፍቅር እየዋሸሽኝ አይደለም አይደል ምን ብዬ ነው የምዋሽ እስቲ ሂድና ቤቱን ተመልከት ማንም ሰው የለም ባርኮት ብቻ አሁን እንኳን አንተ መጣልኝ ቀና ብዬ መኖር ጀምራለሁ የሚያስብላት ሰው የለም ብለው እኮ ነው የሚጮቱብኝ እሺ በቃ ይምጡና እንነጋገራለን አረ ከነሱ ጋር ምንም መነጋገር አይጠበቅብህም ባርኮት ቆይ ካላናገርኳቸው እንዴት ነው ችግርሽን ልፈታ የምችለው በቃ አደይም ብትሆን ገባ ወጣ እያለች ስራ ላይ ከምታላግጥ ጠቅልላ ትውጣ ቤዛም ብትሆን እንዳየዋት አትወድህም ስለዚህ ሁለቱን ማስወጣልኝ ለሊ ደግሞ አደይ እዚህ ቤት ከሌለች አትመጣም ትሰሚያለሽ ፍቅር እኔ አደይን የማስወጣት መብት የለኝም ስለ ቤዛ ደግሞ ማይመስል ግምትሽን አትናገር እሺ
ስለዚህ አንተ ምንም የማታደርግልኝ ከሆነ እማዬ ጋር እደውላለሁ። ትሰሚያለሽ ፍቅር? እማዬ አንድ ነገር ስትልስማትና በራስህ ላይ እንደፈረሽ ትቆጥሯለሽ። ቆይ ባርኮት ትንሽ እንኳን አታዝንልኝም? እህት አይደለሁ? ይሄን ሁሉ ነገር አደረጉኝ እያልኩ በቃ ምንም አታደርግም? ፍቅር አሁን በጣም ደክሞኛል፣ ገብቼ ልረፍበት። ሲመጡ አሳውቅኝና ተነስቼ አወራቸዋለሁ። እነሱን ሳላወራ ምን አይነት ውሳኔ አልወሰንም። ናኦል እንዴት ነህ? አደይ ሁላችሁም ስለመጣችሁ ደስ ብሎኛል። እንዴት ብቻዬን ይተውኛል ብለህ ታስባለህ? ናኦል። አቤት ዴቭ እንዴት ነህ? ፈጣሪ ያጽና። በጣም ነው ያዘንኩት። ናኦል እንዴት ነህ? በረታ? ሄሎ ወይ በርኪ እንዴት ነህ? እንዴ ምን ነው ቤት መጣ? እሺ በርኪ እመጣለሁ። ናኦል በጣም ሶሪ መሄድ ይኖርብኛል። ባትመጪ ይሻልሽ ነበር። አንቺ ደግሞ ምን አገባሽ? ችግር የለውም በዛ ሂጂ። ኦ ቴንክ ዩ። ይቅርታ ናኦል አሁን መሄድ ይኖርብኛል። አረ ችግር የለውም ችግር የለውም። ባትመጪ ይሻልሽ ነበር። አንቺ ማን ጠይቀሽ? ምን ትመስላለች? ቀበጥ። ከመቼ ወዲህ ነው ደግሞ ቅብጠት እንደዚህ እንደሆነ የገባሽ? ምንድነው እኔ ያስቃል? አይ ዲዱ ያንቺና የሷን ቅብጠት ስታስተያዩ ማን ይበልጣል? እኔ ቀበጥ አይደለም ናኦል። አንቺማ ምን በወጣሽ? ለሊ ናት እንጂ ቀበጥ። ምን አልክ? የለም ልክ አይደለም። ከኔ ጋር ስትሆኚ እኮ ከሁለቱ የበለጠ ቅብጠት እኮ ነው የምታመጪው። የቤት ወሬ የቤት ነው። ይላ ደግሞ አደይ ተጫወች። አረ ቶኪ እንኳን ታዋርደኝ በእናት ዲ ስሜትን ሸሸክ አድርገው። አደይ ተጫወች ምናምን ትላለን። ሁላችሁም እዚህ ስለመጣችሁ አመሰግናለሁ። ላደረኳችሁ ለበደልኳችሁ ነገር በሙሉ ይቅርታ። የእናንተ እዚህ መገኘት ለኔ ትልቅ ዋጋ አለው። ሁሉም ነገር የሆነው በአደይ ነው። እሷን አመስግናት። አደይ የኔ ጥሩ ሀሳቢ። ለዚህ እኮ ነው የምወድስ። ምንድን ነው የምትቀባጥረው ሰውዬ? አንተን አላወራሁም፣ አደይን ነው ያወራሁት። ቆይ አንተ ምንም አሰማም እንዴ? ስንቴ ነው አደይ አጠገብ እንዳለ ያልኩ? አረ ተው አትጣሉ፣ ሰው ቤት ነው ያለ ነው። ቆይ አንተ ትወዳታለህ እንዴ? ምንድነው እንደዚህ የሚያደርግ? አዎ ወዳታለሁ። ያማል እንዴ? አረ ተረጋጋ በእናትህ፣ ራስህን አረጋጋ። ድሮም አልመጣም ብዬ አንተን እየጎተትከኝ ያመጣኝ እሱ ነው። ይቅርታ ነው ልኝ ልከተሉሽ። እግዚአብሔር ያጽና። ለቅሶ ሊደርሱ ነው የመጡት ወይስ እዚህ ጸብ ለመፍጠር ነው የመጡት? አይታይሽም እንዳደይ አንቺ ማንም እንድትነገርበት እኮ ስለማይፈልግ ነው። ናኦል እነሱን ተዋቸው፣ ግን እዚህ ብቻ መኖር አይደብርም? ሊዱ ምንድነው ዴቭ? ተነሽና ተስተካክለሽ ቁጭ። ቆይ አንቺ ልጅ ካገኘሽው ሰው ጋር ሂደሽ ልጥፍ ነው? ኧረ አንቺ ልጅ ተረጋጊ። እንዴ እኔ ተመችቶኛል፣ ችግር የለውም ዴቭ። አንተማ እንዴት አይመች? እስኪ ባካችሁ እኔ ወንድማችሁ አይደለሁ? ምንድነው ናኦል? ይሄ ሁሉ ሰው አንድ ቤት እየኖረ ለእኔ ጥገኛ የሚሆን ሰው ይጠፋል? ማንም ፈለግ አደይ ቆይ ለምን አንቺ እዚህ አትሆኝም? ስትወጪ ስትገቢ ቤቱ አስተማማኝ ነው፣ ማንም ሊያይሽ አይችልም። ኤላ ምን እያልክ ነው? አዋ ዴቭ አባቷ ከሚያገኛት እዚህ ብትሆን አይሻልም? በፍጹም አደይ እዚህ አትሆን። አንተ ጋር መሆነ ደብሮ ከሆነ ደግሞ ናኦል ጋርም አትሆንም፣ ወደ ቤት ትመለሳለች። እንዴ ባለቤቷ አደይ እያለች እናንተ መከራከር ምን አመጣው? ናኦል በጣም አመሰግናለሁ፣ ግን እኔ እዚህ መሆን ሀሳብ የለኝም። አባቴ ቢመጣ እስካሁን ይመጣ ነበር። ሄሎ ብርሃኔ። ደህና ነኝ እህቴ፣ አንቺ እንዴት ነሽ? እንዴት ማለት? ያገኘው ቤትን የምኖርበትን አይደለም? የምርሽ ነው ብርሃኔ? ሳይ ተመስገን፣ አሁን ቀለል አለኝ። ብርሃኔ እማዬ ደህና ናት?
አንቺስ እንዴት ነሽ? እመጣለሁ። አልሞላ ብሎኝ እንጂ መምጣቴ ማመች ይቀራል። እሺ፣ አዲስ ነገር ከሰማሽ ደውይልኝ፣ እኔም እደውላለሁ። ቻው። አደይ ምንድን ነው? አባቴ የተሳሳተ ቤት ነበር አገኘው ብሎ ሲፈልግ ነበር። ስለዚህ ወደ ቤት መመለስ ትችያለሽ ማለት ነው። ይገርማል ዴቭ፣ እሱ ነበር ያሳሰበ። ባርኪ ወይ ቤት እንዴት ነሽ? ምን ሆነሻል? ፊትሽ ጥሩ አይደለም። አይ ለቅሶ ቤት ነበርኩ። ደግሞ በጣም ናፍቀኸኛል። ስደውልልህ ደግሞ ስልክ አይሰራም ነበር። ይቅርታ ቢዚ ስራ ላይ ሆኜ አልተመቸኝም ነበር። ቆይ አንቺ የት ነበርሽ? እኔማ ናውል ጋር ነበርኩ። እንዴ ቢዚ ቆይ ናውል ቤት ምን ሰሪያለሽ? ናውል ጋር ለቅሶ ለመድረስ ሄደን ነበር። ከማን ጋር? ከነ ዴቭ እና ከነ ኢላ ጋር ነበርኩ። ስደውልልኝ እየፈጠንኩ ነበር የመጡት። እሺ እኔ እዚህ ቤት ሳልኖር እዚህ ቤት የተፈጠረ የነበረውን ነገር ልታስረጅኝ ትችላለሽ? ምን ተፈጠረ? ይኸውልሽ ቤዝ ፍቅር ሁሉንም ነገር ነግራኛለች። ልትዋሽኝ እንዳትሞክሪ። አደይ እዚህ ቤት ስራ መስራት ትታለች። ኢላ ቤት ሄዳ ነው የምትኖረው። እንዴ መቼ ነው ኢላ ቤት ያደረችው? ምን ልትሰራ ሄዳ ነው ደግሞ እዛ? ቆይ ትናንትና አደይን አይተሻታል? አዎ ናውል ቤት ናት። ከኛ ጋር ሄዳ አሁንም እዛ ነች ያለችው። ስለዚህ ፍቅር የነገረችኝ ነገር ውሸት ነው ማለት ነው። እንዴ እቺ ቀባጣሪ ምን ብላ ነው ደግሞ? ፍቅር እዚህ ቤት ስራ እየሰራችና እየተበደለች እንደሆነ ነው የነገረችኝ። እሷን ደግሞ ማን ነው የሚበድላት? በቤቷ እንደፈለገች እያዘዘቻ እንዴ የምትኖረው? እንዴት እህትህን አምነህ እኔን የማይሆን ነገር ትጠይቀኛለህ? ይቅርታ ቤዝዬ፣ ገና እንደገባው ፍቅር እንደዛ አስተሪን ተናድጄ በንዴት ደግሞ ውሳኔ መወሰን አልፈለኩም። ቢያንስ እነሱን ላናገራቸውና አንቺንም ልጠይቅሽ ብዬ ነው። ወይ እቺ ፍቅር ግን በማን ነው ቆይ ወጣችሁ? ምናችሁም እኮ ነው የማይገናኙ። ቤዝ እኔ በጣም ግራ እየገባኝ ነው። የፍቅር ጸባይ ከቀን ወደ ቀን እየባሰ ነው የመጣው። እንዴት አድርጌ ጸባይ እንደምቀይረው አላውቅም። ቆይ ግን ለምን ቤተሰቦቹ ጋር ልካት? እዛ ስትሄድ ጸባይ ያስተካክላል ብለሽ ነው? የባሰ እዛ ሄዳ ቤተሰብ አስቀይማ ነው የምትመጣው። ደግሞ እዚህ ክላስ አላት። እሱን አቋርጣለት ያለው ምን ሆነሻል? ወይ ግን በጣም ከባድ የሆነች ናት ያለች። በዛ ላይ ደግሞ ውሸቷ። እኔ ሆኜ ነው እንጂ ሌላ ሰው ቢሆን እስካሁን እዚህ ቤት አይቆይልህም ነበር። እሷን ሳይሆን ያንተን ነገር አስታውሽኝ የቆዩት። ቤዝ በጣም ይቅርታ። እንድትጨናነቂብኝ አልፈልግም። ሁሌም ቢሆን ደስተኛ እንድትሆኝልኝ ነው የምፈልገው። እኔ አሁን በጣም ግራ እያጋባኝ ነው ባርኪ። ምንም እኮ እያደረክልኝ አይደለም። ቆይ እሺ ምን ላድርግ ቤዝ? ስራዬን እኮ ቶሎ ጨርሼ ብር እንዲገባልኝ እያስማማውኝ ነው። እኔ ግን አሁን ላይ ባርኪ በጣም ግራ እያጋባኝ ነው። ምንም እኮ እያደረክልኝ አይደለም። ቆይ ለምንድን ነው ልፋቴ የማይገባሽ እንዴ? ገንዘቡን ለማግኘት ይለፋ አይደል እንዴ? ደግሞ እኮ ትንሽ ጊዜ ልትረጋጊና ልትጠብቂኝ ይገባል። ቤታችን ሊወረስ እኮ በጣም ትንሽ ቀናቶች ናቸው የቀሩት። እባክህ ቤታችን እንዳይወረስ የተቻለህን አድርግ። ቤዛ እባክሽ ተረጋጊ። ሁሉም ነገር እኮ ይስተካከላል። ግን ደግሞ ትንሽም ቢሆን ትዕግስት ያስፈልገናል። እሺ ባርኪ፣ ከመጠበቅ ውጭ ምን አማራጭ አለኝ? ምንስ ማድረግ እችላለሁ? ዛሬ እንደምትመጣ ብትነግረኝ ግን ጥሩ ነበር። ባርኪ ወይ ቤዛ፣ እንደዚህ የምታስበው የምትጨነቀው ለኔ ነው አይደል? መቼ ይሆን ራሴ የምችለው ሁሌ አንተ ላይ መጥቼ ጥገኛ እንደሆንኩ? ተይ እንጂ ቤዛ፣ እንደሱ አትበይ። ለአንቺ መሆን ካልቻልኩኝማ እንዴት ይሆናል? እማኝኝ ደግሞ ሁሉም ነገር ይስተካከላል። እሺ ብቻ አንቺ ከፍቅር ጋር ለመጣላትና ሰላም ለመሆን ሞክሪ። ከፍቅር ጋር ለመጣላት እንኳን ከባድ ነው፣ ነገር ግን ሞክራለሁ። ያው አንተ እንዲደብር አልፈልግም። ቤዛ አመሰግናለሁ። አትጂም እንዴ ኬኮ? እዚህ አንተ ጋር ትንሽ ብቆይ። አትየውም ወንድምሽ እንዴት እያየኝ እንደሆነ? ባይሆን በኋላ ትመጫለሽ። እሺ በቃ በኋላ እመጣለሁ። አሁን ልሂድ። አንተም ግን እኮ ከፈልክ መምጣት ትችላለህ። ሁሉም ይቅርታ ስላደረጉልህ እኛ ቤት መምጣት ትችላለህ። ከቆየሁ ቼክ አድርጊኝ። እሺ ደውይልኝ። እሺ በቃ ቻው። ወይ እነዚህ ልጆች ምን እየሰሩ ነው? ሲመስለኝ ሊዱና ናኦል ተመቻችተዋል። እንዴት እንደዛ ልትይቻልሽ? እንዴ አታያቸውም እንዴ? አይናቸው እኮ በደንብ ያስታውቃል። ሂዱ ነይ።
ሰምኛለሽ ሊዱ? ከዚህ በኋላ እዚህ ቤት ባትመጪ ደስ ይለኛል። እሺ? ለምን? በቃ እንዳትመጪ፣ እንድትመጪ አልፈልግም። ከናውል ጋር ያላችሁን ግንኙነት ደግሞ በልክ አድርጉት። እሺ? ዴቪዬ መጣ። አንቺ ቆይ ግን ምን አይነት ፍጡር ነሽ? እዚህ ቤት ቁጭ ከምትይ ምን አለ ናውል ጋር ሄደሽ ቢሆን? ፍቅር ክላስ ሄዳለሁ ብለሽ ነበር እኮ። አዎ ብዬ ነበር፣ ግን ባርኮት መጣና ከሱ ጋር ቆየሁ። እንዴ ባርኮት መጣ እንዴ? አዎ መጥቷል። የት ነው ያለው? ሄጄ ልየው። መኝታ ክፍል ነው። እሺ። አንቺ ቆይ ሳታስፈቅጂ የት አባሽ ሄድሽው? ይቅርታ ፍቅር፣ ተኝተሽ ስለነበር ነው ያልነገርኩሽ። ደግሞ ችግር ውስጥ ስለነበርኩኝ ነው እዛ ሄድኩት። ያንቺ ሰበብ ማለቂያ የለውም። አሁን ሂጂ፣ ዳይ ወደ ስራ። ቆይ አንቺ ግን ልጅቷ ምን አድርጊ ነው የምትያዝ? ጎሽ ጭራሽ ብለሽ የሷ ተቆርቋሪ ሆንሽ። ትሰሚኛለሽ ፍቅር፣ እኔ ማን እንደሆንኩኝ አትርሺው። እሺ ቆይ አንቺ እንዴት ነው የጠገብሽው? እዛ ናኦል ጋር ሄደሽ ከመጣሽ ጀምሮ ምን ተገኝቶ ነው እንደዚህ ልበ ሙሉ የሆንሽው? ቆይ ናኦል ነው እንደዚህ የቀየረሽ? ትሰሚኛለሽ ፍቅር፣ እኔ ሊዲያ ነኝ እንጂ ናኦል አይደለሁም። እሺ ሲጀመር እዚህ ቤት ራሱ ባላይሽ በጣም ነው ደስ የሚለኝ። እኔ ደግሞ ምን አባሽ አረኩሽ? ካንቺ በላይ እኛን እዚህ ቤት ማን ያስቀይመናል? ቆይ ፍቅር ግን ምን አይነት ጨካኝ ሴት ብትሆኚ ነው በሴቶች ላይ እንዴት እንደዚህ ነገር ታደርጊያለሽ? ምንድን ነው የምታወሪው? ያምሻል እንዴ? ትሰሚኛለሽ ፍቅር፣ አርፈሽ ብትቀመጭ ይሻልሻል። እሺ አይ ካልሽ ደግሞ ስራሽ እንዳለ ለባርኪ ነው እሺ የሚዘገዝግልሽ። እኔ ቆይ ምን ሰራው? ምን ሳደርጋይሽ? ትሰሚኛለሽ ፍቅር፣ ናኦል ስላንቺ በጣም ብዙ ነገር ነግሮኛል። ትንሽ ሳትብሎኝ አንድ ነገር ያደረግሽ ቀን እነግርልሻለሁ። እሺ ለሁሉ እንደዚህ ይሻላል ሊዱ። አዎ ምን ታመጫለሽ? በደንብ ተጠንቀቂሽ፣ እሰራልሻለሁ። ጥሩ ጀምሪ፣ እኔም እጀምራለሁ። አንቺ ደግሞ ምን ልትሆኚ ነው የምትጀምሪው? እሱን ጠብቂ። ማን አሸናፊ እንደሚሆን ማን እንደሚታመን እናያለን። ጀምሪያ። ወሬ ማውራት እንደሆነ ስራሽ ነው። ጀምሪ። ማን እንደሚያሸንፍ እናያለን። ቆይ ምን እንደምታመጪ እናያለን። አንቺ ዝም ብለሽ መፍጨርጨር ነው የምትችይው። አርፈሽ ብትቀመጪ ይሻልሽ ነበር። ባርኪ እዳው እስካልተከፈለ ድረስ እኮ ወንድሜ ከእስር ቤት ወጣ። እሱን እኮ አውቃለሁ። ትንሽ ቢሆን ተረጋጊ እንጂ ገንዘቡ የማይለቀቅልኝ ከሆነ ደግሞ ከማየም ቢሆን ብድር እጠይቃታለሁ። እሳቸው ደግሞ ኬት ያመጣሉ? ማንም እንኳን ገንዘብ አታጣም። ያው ለእሷ መጠየቅ ትንሽ ስለሚደብረኝ አሁን ላይ ባንተ በጣም እርግጠኛ እየሆንኩበት ነው። አንተ ባትሆን ምን ይወጣኝ ነበር። በጣም ነው የማመሰግነው። ተይ እንጂ ከድሮ ጀምሮ እኮ ታገኛለሽ አይደለም? አንቺ በቅርብ ያለሽው ሰው ማንም ሰው ሲቸገር ማየት የሚያስደስተኝ ሰው አይደል? ታዲያ ለምን ነው እናሙድ? በጣም ይቅርታ። ሰላም ኮኮ መግባት አልነበረብኝ። ሁላችሁም እዚህ ቤት ስነ ስርዓት የሚባል ነገር የላችሁ። ተይ እንጂ እንደዚህ ይባላል? አደይ ታውቆሻለሁ። ከተገናኘን ስንት ጊዜያችን? አሁን አብረን አልነበር? አብሮ መኖር እንደዚህ ነው እንዴ? የተራራቅን ያህል እየተሰማኝ ነው። ለምን እንራራቃለን? እዚሁ ቤት ውስጥ በየቀኑ አይደል እንዴ የምንገናኝ? እርግጥ ነው ሰሞኑን በሊዱ ምክንያት ሌላ ወከባ ላይ ነበር፣ ግን ልቤ ከአንቺ ጎን ሲቆም የሚመታው ምት ሌላ ነው። ዴቭ ለምን ልብን ታደክመዋለህ? የኔን ህይወት እንደሆነ እንደምታየው ምስቅልቅል ያለ ነው። አሁን አባቴ ያገኘኝ እያልኩ እየተሳቀቅኩ ነው የምኖረው። አውቃለሁ፣ ለዛም ነው ማልጫንሽ። ግን አንዳንዴ ፍቅርሽ ከአቅሜ በላይ ይሆንብኛል። ይዛ ጥፋ ይለኛል። ይቅርታ ዴቭ፣ በእኔ ምክንያት እንደዚህ መሆን አይገባም። ይኸውልሽ አደይ፣ እኔ ቆንጆ በቃ እሺ በይኝና እኔና አንቺ ብቻ የምንኖርበት ቦታ እንጥፋ። ሁሉንም ትተናቸው እንሂድ። ዴቭ ምን ማለት ነው እንጥፋ ማለት? ቆይ ቤተሰቦችስ ለምን ራስ ወዳድ ትሆናለህ? እኔ ራስ ወዳድ ሰው አይደለሁም አደይ። እንደዛ እንዳልሆንኩም ታውቂያለሽ። እንደዛ በሆን ደግሞ እስካሁን አንቺ እኔ ነበርሽ፣ ግን እንደዛ አላደረግኩም። እሻው ምን አድርጊ ነው የምትለኝ? ማድረግ ያለብሽን እናልነግርሽም አደይ። ዴቭ
እየተቆጣህ እኮ ነው ታውቀዋል። ይቅርታ አደይ፣ ፍቅርሽ ከአቅሜ በላይ ሆኖብኝ፣ ግን የሆነ ነገር ካላደረግኩ መሞቴ ነው። መሞቱን እንኳን አትሞትም፣ ግን መፍትሄ ብለህ ያሰብከው ምንድን ነው? መፍትሄው የምችል አይመስለኝም፣ ግን ወይ ከአንቺ መራቅ ወይ ደግሞ ከአንቺ ጋር በደስታ መኖር። ዴቭ፣ እንዳንተ አይነት አፍቃሪ በዚህ ዘመን መገኘት እኮ መታደል ነው፣ ግን ደግሞ እኔ አሁን አልችልም። ለምን አደይ? ቆይ ለምን? አብሬ እንዳልሆን የሚያደርጉ ብዙ ነገሮች አሉ። ታዲያ ለምን አንድ ላይ ሆነን አንፈተውም አደይ? ችግሮችሽን እንደ ችግር አድርጌ ላግዝሽ። አደይ አደይ! አቤት ፍቅር። ቆይ ምንድን ነው የሚያስጮሽ? ቀስ ብለሽ አትጣሪም እንዴ? ዴቪ፣ አንተ መኖርክን እኮ አላወቅኩም ነበር። ቆይ አንቺ ምንድን ነው የሚያንቀረፍፍሽ? ቶሎ ስራሽን ጨርሽና የሁላችንን ክፍል አጽጂ። መኝታ ቤትሽን እንኳን ራስሽ አታጸጂም? አደይ ምን ሰርታ ትብላ ብዬ እንጂ ምንም መስራት እንደማያቅተኝ ታውቃለህ። ቆይ ዴቭን ምን እያስነካሽ ነው እንደዚህ የሚሆንልሽ? ሁሌ ከጎንሽ ለምንድን ነው የማይጠፋው? እኔ ምን አስነካዋለሁ ብለሽ ነው? ራሱን አትጠይቂው? ስንቴ ደጋግሜ ዴቭ አጠገብ እንዳለ ይሻል አልኩሽም? አዎ ብለሽኛል፣ ግን እንዴት እንደዛ ማድረግ እንደምችል አልነገርሽኝም። እኔ እኮ ፍቅር ነኝ። ለምን ማንነቴን ትረሻለሽ? እንደ በፊቱ አንገትሽን ደፍተሽ ብትኖር ይሻልሻል። አይ ካልሽ ግን አይ ካልኩስ ምን ልታመጭ ነው? የማደርገውን እናውቃለሁ። አትልፊ። እኔን ምንም ያላደረግሽ ነገር የለም። ቆይ ከዚህ በላይ ምን ልታደርጊ ነው? ዝም ስልሽ ያልተጎዳሁ ያልታመምኩ ነው እንዴ ይመስልሽ? ለምን አትቆሲም? እኔ ምን ይመለከተኛል? አሁን ቶሎ ቶሎ ስራሽን ጨርሽ። ቆይ ለምንድን ነው እንደዚህ የተናደድኩ? ደግሞ መች ተናደድኩ እንዴ? ከቅድም ጀምሮ ነው። ያው ማለቴ ሊዱና ናውልን አንድ ላይ ካያቸው በኋላ። የት ማለቴ? መች አየሽ? ቅድም እኮ አብረን ጊዜ እንድናሳልፍ ተከትዬ መጥቼ ነበር። ነገር ግን ከሩቅ ሆኜ ሁኔታችሁን ሳያችሁ በጣም አስጠላችሁ። ከዛን ትቻችሁ መጣሁ። ዲልዲ፣ ታዲያ ምን ያናድደኛል? ደግሞ እኔ ሊዱን የምቀርባት የዋ ስለሆነች ሰው ቀርባ እንዳትጎዳ ብዬ ነው እንደ ወንድም የቀረብኳት እንጂ ሌላ ነገር አስቤ አይደለም። ኧረ እባክህ እንዴ! ቆይ ከመቼ ጀምሮ ነው ደግሞ ሊዲያ አንተ እህት የሆነችው? የዴቭ እህት እኮ ናት። የዴቭ እህት ማለት ደግሞ የኔ እህት ናት። ለዛ ነው እንጂ እኔ ምንም አስቤ አይደለም። ይሁን እሺ፣ እንደዛ ቢሆን ነው የሚሻለው። ቆይ አንቺ ግን ምን አስበሽ ነው? ምን አስባለሁ? ምንም አላሰብኩም። ታዲያ ለምን ጠይቅሽ? እንደሱ ለዲ፣ ይሄ የምትጠራጠሪኝ ግን በጣም እያስጠላኝ ነው። ይሰለቻል እኮ። አንተም ደግሞ እንድጠራጠራቸው የሚያደርጉኝ ምክንያቶች ተዋቸው እሺ። ለልዬ፣ እኔ እኮ አፈቅርሻለሁ። አንቺ ለምንድን ሌላ ነገር የምታስቢው? ኧረ እባክህ እንደዚህ ያልክ ልቤን ታቀልጠዋል አይደለ? የኔ ቆንጆ፣ እኔ ሁሌም አንቺ ብቻ ነኝ። ሁለተኛ እንደዚህ አይነት ነገር እንዳታደርግ እሺ? ዋው! ይሄ ደግሞ እንዴት ነው የሚያምረው! ምን እየሰራሽ ነው ክፍሌ? ባርኪ ራት ሊጋብዘኝ ስለሆነ አንቺ ጋር ቆንጆ ቀሚስ ካለ እያየሁ ነበር። ቆይ ምን አይነት ደፋር ነሽ አንቺ? አንቺ ነሽ የኔን ቀሚስ የምትለብሺው? ምን አለበት? ምን ትመስላለሽ? ሌባ! ውጪ ከክፍሌ አሁን። ምን ታካብጃለሽ? እቤትቸው ስለመጣው እንጂ ካንቺ የሚበላልጥ ቆንጆ ቆንጆ ቀሚሶች ነበሩኝ። እንኳን ኖረሻ። ቆይ እናንተ ማን ስለሆናችሁ ነው ክፍሌ እየገባችሁ ልብሴን የምትለኩት? ምን ትመስላለች? ኮተታ! ማነው ኮተታም? አንቺ ዝም ብለሽ ስቀባጥር ፊት ተሰጠሽ መሰለኝ። ረጋ ለማለት ሞክሪ። አንድ ቀን ግን እጄ ገብተሽ ምን እንደማደርግሽ አሳይሻለሁ። እሺ? ምን ትመስላለች? በሰው ክፍል መጥቶ እንደዚህ ያለ እንዴ? አሁን በዛው ብቻ ጨዋልቀችሁ ነው ማረጋው። የሩጫችን ግን መቼም ነው ያውቀው። አሁንማ አላዩንም፣ በቃ ሄደዋል። እኔ ከዚህ ሀገር ካልወጣሁ ይሄ ሩጫ መቼም የሚያበቃ አይመስለኝም። እኔ ደግሞ ለማን ጥለኝ ነው የምትሄደው? ለአደይ ነው። ምን አንተ ከዚህ በፊት ብቻህን አልነበር እንዴ የምትኖር? ነው ወይስ በቃ ለመድከኝ ማለት ነው? ዳይመንድ፣ ብር ያስፈልገኛል። አንተ ከሌለ ደግሞ ብር ከየትም ላመጣ አልችልም።
ኧረ አባቢ እንዲህ ብለሽ እንዳታስቢ አለሁልሽ፣ የትም አልሄድም። እኔ ግን ፍርሃቴ ይኸውልህ እንዲህ ስሮጥ የሩጫ ፌዴሬሽን አይቶ እንዳይመለምሉን ነው ፍርሃቴ። አንተ ትቀልዳለህ። ባረገውና በሆነ አሁን እንዳይመት ነገሮችን ማስተካከል ይኖርብናል። ችግር የለውም ብራዘር፣ እንዲህ ብለህ እንዳታስብ፣ እኔ ከጎን ነኝ አልኩት። በቃ ያ ጅል መጣልህ እዲ ነው እንዴ? አንተ ይሄ ልጅ እኮ ምርጥ ልጅ ነው። ለምን ጨላንተ እኮ ምናልባት እኮ የሚያግዘን ነገር ይኖር። እኔ ምንም አይመቸኝም። ሂድና አንተ ተቀበል፣ እኔ እጃለሁሽ። አታ እንዴት ነህ? አለሁ። እንዴት ነው ባርኪ? ጠፋሁ አይደል? አዎ፣ ትንሽ ቢዚ ያደረገች አይደል? ከተገናኘን ቆይተናል። ለዛ ነው። እንዴት ነው ታዲያ? አንተ ጋር ምን አለ ዴቭ? አዴ ደህና ናት? ምንም አዲስ ነገር የለም። ያው እንደምታውቀው ነው። እኔ አፍቃሪ፣ አዴ ተፈቃሪ። ምን ነው እስካሁን አልተገናኛችሁም እንዴ? አዎ፣ አላገኘኋትም። ደህና ናት መሰለኝ። ናውል ጋር ለቅሶ መሄዳቸውን ሰማሁ። በእውነት የቅርብ ልብ አድሮባቸዋል። ለአዴና ለሊዱ ብዬ ነው እንጂ ሄድኩት። ልጁ አይመቸኝም። ታውቃለህ፣ ከምወዳቸው ሰዎች ላይ አይኑን ማንሳት ይኖርበታል። አለበለዚያ ግን ጸቡ ከኔ ጋር ነው። እኔም ካገኘሁት አወራለሁ። አዴንም ስላንተ ለማውራት እሞክራለሁ። አይ ምንም አትበላት፣ ተዋት። ልቧ ሳይወድና ሳይፈቅድ ምንም ልናደርግ አንችልም። እና በአዴ ተስፋ ቆረጥክ ማለት ነው? በፍጹም አልቆርጥም ባርኮት። በአዴ መቼም ተስፋ ልቆርጥ አልችልም። ግን ታውቃለህ፣ እያመመኝ ነው። ፍቅሯ ከአቅሜ በላይ ሆኖብኛል። በርታ በል እንጂ ዴቭ። አይደለም ይሄንን ስንት ነገር አሳልፈን የለ እንዴ? ይሄ እኮ አይከብደንም። አዴንም ደግሞ ቢሆን ለመረዳት ሞክር። ምናልባት እሱ ያሰበችው ነገር ይኖር ይችላል። እኔም ቀርቤ ካወራት ቆይቻለሁ። የሚሳካልኝ ይመስላል? ይኸውልህ ዴቭ፣ አንተ ለአዴ ምቹ እስከሆንክ ድረስ እሷ ወደ አንተ የማትመጣበት ምንም ምክንያት አይኖራትም ብለህ ነው? በዚህ ወዴት ነው? የትም ትንሽ ደብሮኝ ወክ ላድርግ ብዬ ነው። ባርኪ፣ በቃ እናንተ ወካልኩ፣ እኔ ረፍት ለማድረግ ልሞክር። እኔ ገብቼ ባርፍ ጥሩ ነው። ፕሊዝ በቃ አንቺ ወካልኪ። ቆይ ሲጀመር ማን ወክ እናድርጋለሁ? የሆናችሁ ወርክ የሆናችሁ ልጆች ናችሁ። እሺ ማይ፣ ደውልልሻለሁ። ምንድን ነው? በጣም ተጨንቀሃል እኮ። የተፈጠረ ነገር አለ? በጣም ተጨንቀሃል እኮ። እናትህ ምን አሉ? እማዬ ቤት መግዛት እንደሌለብኝ ነገረች። ከዛ በኋላ ደግሞ አባዬን ላሳምነው አለች። እርግጠኛ ሆኜ የምነግርሽ ደግሞ እማዬ ካላመነችበት አባዬ በጭራሽ ነው የማያምንበት። እንዴ ቆይ ለምንድን ነው ቤት እያለ ቤት የምትገዛው? ለቤዛ ነው። የእነ ቤዛን ቤት ልገዛው እያሰብኩ ነበር፣ ግን እማዬና አባዬ ካልፈቀዱ በጭራሽ አይሆንም። አንተ ደልተዋል ማለት ነው። ለማንኛውም ለማንም ብርን ከመበተነ በፊት ብታስብበት መልካም ነው። ምን እያልሽ ነው ለሊ? ምን ተባብልን ነበር? መጀመሪያ ልጅቷ እውነቱን እያወራች እንደሆነ ማጣራት ይኖርብሃል። ቆይ ለምን ተዋሸኛለች? ማለቴ ይህን ያህል ማዋሸቱ ለምን አስፈለገ? አይላ ገንዘብ የሰው ልጅን ምን እንደሚያደርገው ምንም አታውቅም ማለት ነው። አክስትያን ሁሉ ነገር ካደረገችኝ በኋላ ነው ሰው ማመን ያቆምኩት። እና ቤዛ ዋሽታለች እያልሽ ነው? ላይሆን ይችላል እንግዲህ፣ እኔ ግን የሚሰማኝ እንደዛ ነው። ለማንኛውም መጀመሪያ እናጣራ። እሺ ለሊ፣ አንቺን ሳላሳውቅሽ ምንም ነገር አላደርግም። አንቺም ደግሞ ታግዥኛለሽ።
አዎ እንደሱ ያስማማናል። አይ ለሊ፣ አንዴ ስራ ባልደረባ፣ አንዴ ፍቅረኛሽ፣ አንዴ ጓደኛሽ፣ አንዴ ደግሞ ባልሽ እያረግሽ የምታሰቃይ ነገር አለ። ወሬኛ እና ድንገት ከመሬት ተነስታ ይሄን የሚያክል ቤት አስቀምጠ ሌላ ቤት ልግዛ ስትል ዝም ልበል? ዳይመንዳችን ብራዘር አባቢ እንዴት ነሽ? ፒስ ነው? አማን ነው አለን። እኔ የምልህ ኪንጎ ምን ነክቶት ነው እኔ ስመጣ የሚሮጠው? ቶ በእናትህ እሱን ይልቅ አንተ ተጽናና፣ በረታ። ምን አማራጭ አለኝ ብለሽ ነው? ቤዛ ቤዛ፣ ነው አንተ ጋር እየመጣሁ ነበርኩ። ምን ነው ፈለግሽ? አዎ እንደዛ ነገር ነበር። ምን አባሽ ነው መገላምጭ? ቆይ ነው ከሱ ጋር ደግሞ ምን ሰራለህ? እያየሽኝ አይደል? ቁጭ ብዬ እያወራሁ። ይልቅ ለምን ነበር የፈለግሽ? አይ በቃ ተው፣ ደውዬ እነግርሃለሁ። ምን ጆሬ ሊያዝልሽ? ዳይመንድ ቤተሰብ ነው፣ አትፍሪ። ምን ነበረ? በቃ ሌላ ቀን እናወራለን። እሺ። አዴና ሊዱን እየተንከባከብሻቸው ነው? እኔ ስለነሱ ምን አገባኝ? እኔ ለራሴ የሚንከባከበኝ ሰው ፈልጋለሁ፣ እንኳን የቤት ሰራተኛ ልንከባከብ። ይኸውልሽ ስለ አዴ ከሆነ እንደዚህ የምታወሪው ከቆመ ፖል ጋር እንደዚህ አጋጭቼ ወደ ልጅነትሽ እንዳልመልስሽ። ኧረ እባክህ አንተ ማን ስለሆንክ ነው የምታጋጨኝ? አንቺ ቤዛ ሂጂ፣ በቃ ቤት መጥቼ እናወራለን። ሂጂ። አስኮናይ ምን ትመስላለች? በመድኃኒዓለም እቺ ገመድ አቋ ምንድን ነው ደግሞ የተሰበሰባችሁት? ወኩ አለቀ ቤዛ። ቆይ የትም እየዞርሽ እየመጣሽ የምትገቢበት ቤት ይሁን የኔ ቤት? ወይኔ ፍቅር፣ ቆይ እማዬ ትምጣና ጠራርጋ ታስወጣልኛለች። ይኸው ምን አልኩ? ቤት ያለውም ቤት የሌለውም ምኑም እየመጣ እዚህ ቤት ውስጥ ይታጎራል። ባለቤት የሌለው ቤት አደረጋችሁት እኮ። ቆይ ፍቅር፣ ይሄን ሁሉ ነገር የምትናገሪው እኛ ስለመጣን አይደለም አይደል? ፍቅር ብዙ ማለት አይጠበቅብሽም። ምን ያልመጣ ነው? ባርኮትን ለማለት ነበር የመጣ ነው። ቤዛ ባርኮት የት ነው ያለው? ለምን ፈልግሽ? ባርኮትን ለምን ፈለግሽ? አለ ስለ ቤዛ ጉዳይ ለማለት ነበር። እንዴ ስለ እኔ ደግሞ ምን ልትዩ ነው? ቤታችሁ በአራጣ አበዳሪነት እንደተያዘ ነግረሽናል አይደለ? ስለዚህ እርዳታ ከመስጠታችን በፊት እውነቱን ውሸት እሱን ጠይቀን ማረጋገጥ ይኖርብናል። ማ አንቺ ነሽ ለኔ እርዳታ የምትሰጪኝ? ቆይ እኔ ለችግር ለመፍጠር እየሞከርሽ እንዴ? ምን ችግር አለው? ደግሞ ይሄ እንደዛ የሚያስብል ነገር አይደለም። እውነቱን እናጣራለን፣ ከዛ ችግርሽ ይፈታልሻል ማለት ነው። አደይ አንቺ አደይ፣ ለምን ፈለግሻል? አደይን ውጪ ሰው እየፈለጋት ነውና የት ነች? ምን? ማን ነው እየፈለጋት ያለው? እዚህ እንደሆነች ነግረሽዋል እንዴ?